ታዋቂዋ ድምጻዊትና አርቲስት የሚያስፈራራት ግለሰብ እንዳለ ተናገረች። ታዋቂዋ ድምጻዊት ዳግማዊት ፀሐዬ በሶሻል ሚዲያ ላይ አንድ ግለሰብ ካላናገርሽኝ አገትሻለሁ በማለት የሚያስፈራ መልእክት እንደላከላት ገልጻለች። እንዲሁም ይህንን ጉዳይ በህጋዊ መንገድ እንደምትሄድበት የገለጸች ሲሆን እስከዛው ግን አንድ ነገር ብሆን ተጠያቂው እሱ ነው ስትል ነው ታዋቂዋ ድምጻዊት ዳግማዊት ፀሐዬ መረጃውን በዛሬው ዕለት ያጋራችሁ። እንደሚታወቀው ታዋቂዋ ድምጻዊ ዳግማዊት ፀሐዬ ከዚህ ቀደም እባካችሁ ተውኝ ልጆቼን ላሳድግበት ማለቷ ይታወሳል። ባለቤቷም በሀገረ አሜሪካ መሞሸሩም የሚታወቅ ነው። ታዲያ በዚህ ህመም ላይ ያለች ተጨማሪ ሌላ ህመም ተከትሎባታል። ወደ ተመልካቾቼ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ